ቦምቦ ክላድ ብለን ጀምረነዋል ቪዲዮውን ዛሬ እስቲ ወጣ ያለ ቪዲዮ መስራታችን እንደቀጠልነው ነው። ወጣ አይደለም ኦፍ ኮርስ ወጣ ያለ አይደለም፣ ግን ሪያክት የማድረግ ነገሩን ኢንቴንሲቲውን እስቲ በተለያዩ ስታይሎች እናንተም ከስር ኮመንት ብታደርጉኝ እመርጣለሁ። ብቻ ዋናው ሀሳቡ የማንን ነው ዛሬ ሪያክት የሚያደርገው ብለን ስናየው ጆኒ ጆኒ ታስራ የነበረችው እሱም ቪዲዮ ሰርች ነበረ ፕሪቪየስ ላይ ለምን እንደታሰረ ምናምን ነገሮችን ሀሳብና ስቴቶችን ያስቀምጬ ነበረ። ፕሪቪየስ ቪዲዮ ላይ ሄዳችሁ የመጀመሪያ የለቀቁት ቪዲዮ ነው። እሱ ላይ ሄዳችሁ ማየት ትችላላችሁ ምን እንደተፈጠረ ምናምን ነገር ትንሽ ቢሆን አብራርቼዋለሁ ብዬ አስባለሁ። እሱን ሳር ነካ ነካ አድርጌዋለሁ። ሶ ዛሬ ወደ የምናደርገው እንዳልኳችሁ የጆኒን ቪዲዮ ሪያክት የምናደርገው። ሶ ወደ ቪዲዮ ስንሄድ እባካችሁን ምንም አይነት አስተያየት፣ ሀሳብ፣ ኮሜንት ካላችሁ ከስር ጻፉት። ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ ቪዲዮ ሰላም ዩቱብ እንደተለመደው በሌላ ቪዲዮ ተመልሻለሁ። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ራስን አስተዋውቃችሁ። ሰላም እንዴናችሁ? እኔ ኤክስ ስናይፐር እባላለሁ። ያው ፉል ታይም ፎሬክስ ትሬደር ነኝ። ዛሬ ትሬድ እያደረግኩ ነበረ። ወደ $9000 ፕሮፊት ክሎት እያደረገ ነው። ወደ ብሩ እንመጣለን። ቆይ እሱን እንረጋጋና መጀመሪያ እስቲ ነገሩን እንየው። ኢንትሮ ላይክ ዋን ኦፍ ዘ ቤስት ብዬ ማስባቸው ኢንትሮ ውስጥ ሙዚቃ ይህን ያለን በጣም ገራሚ ኤዲቲንግ ነው። አላዴት ብሩ ግን ላይክ በፎሬክስ ትሬድ ሆነ እንደዚህ ላይክ እኔ ፎሬክስ ትሬድ ምንም ኖሌጅ የለኝም ፐርሰናሊ፣ ግን በማየው መሰረት ከሆነ በጣም ሪስኪ ቢዝነስ እንደሆነ አውቃለሁ። እና ገንዘቡ ስንት ይመስላችኋል እስቲ? Now that's fresh mountain grown coffee from the hills of Colombia. 1,700,000 ፕሮፍ አይ ዶንት ኖ ዋት ቱ ሴይ ላይክ ስንት ፐርሰንት ፕሮፊት እንደሆነ ቆይ አንድ ላይ ቪዲዮ ላይ ስንቀጥል እናየዋለን እንጂ ላይክ ይሄ ኢንትሮ ብቻ ስለሆነ በቃ አይ ዶንት ኖ ብቻ ግን ቱ ማች ብራቭ ከጠየቀኝ በእኔ ኦፒኒየን ዛስ ዋይልድ ነኝ ስሜ ኤክስ ስናይፐር እባላለሁ። ፎሬክስ ትሬዲንግ ከጀመርኩ ኦልሞስት 4 ዓመት ይሆነኛል እና ከዛ ትሬዲንግ በፊት ዩቲዩብ ሰራ ነበር እና ብዙ ኦንላይን ቢዝነሶችን ሞክር ነበረ። ዛሬ ሞክሼን አግኝቼ የለ እንደ አባት ይመች የዩቱብ ቪዲዮ ሰራለሁ። እኔም ልተው እንዴ ምን ታስባላችሁ? ፎሬክስ ይሻለኛል መሰለኝ እንዴ 1,700,000 ማተረፍ ቀላል ነገር ነው እንዴ? ብራቭ ቀላቀለው ሄጅ መሰል ያዋጣኛል። በቃ ፒፕል ከአሁኑ ቻው ተሰናበቱ። እዚህ የመጣሁበት አንዱ ሪዝኒንግ ሴሚናር ለማዘጋጀት ነው። በዛውም ለቫኬሽን ነው የመጣሁት። ከረንትሊ እኔ ብዙ አይነት ነገር አይቼ አውቃለሁ ፐርሰናሊ ላይክ ሀገር ማጣጣም ምናምን እንዳትሉኝ ብቻ ግን ምንድን ነው የምሰማው? ምንድን ነው የምትለኝ? ብራቭ እንደ ለመዝናናት ፒፕል የምር በቃ ላይክ ማድረግ ያለብን ሌቭል አፕ ገብቶሻል። በቃ ብዙ ጊዜ እኮ እኛ ነን ወደ ዱባይ ለምንሄደው ለመዝናናት ላይክ ቱሪስት አትራክሽን ምናምን ያለው እዛ ነው። እዚህም አለ ኦፍኮርስ ብዙ ታሪካዊ ቅርሶች ምናምን አሉ፣ ግን እዚህ ከወተር ፓርክ በስተቀር የት ትሄዳለህ ብዬ እኮ ነው። አሁን ሰላም አይደለም ምናምን ሀገሩ ነው። ብቻ ዊርድ ነው። እስቲ ወደ ቪዲዮ እንየው እንጂ ኢንተርቴን እያደረገኝ ነው እስካሁን ድረስ ባለ። እዚህ ጋር የምታዩት እኔ ያዝኩት ቪላ ነው። ሙሉ ነው የምትይዘው ማለት ነው? ሙሉ ቪላውን ያዝኩት። ኦኬ። ከዛ ሌላኛውም እንዳንተ አይነት ሌላ አለ ሁለት። በጣም ይገርማችኋል። ላይክ ትሬዲንግ ላይ ማለት ነው በጣም ላይፍ ቼንጂንግ መኒንግ እንዳለ ነው እዚህ ጋር በቃ ሞስት የሚናገሩት። እና እንደምታዩት በጣም የሚያምር ቦታ ስፔስ ነው ያሉት። ላይክ አይ ዶንት ኖ ከዱባይ ምናምን ደግሞ ኬፕ ታውን ምናምን ሄዶ ነበር ሁለቱ ምናምን ነገር ሳውዝ አፍሪካ ማለት ነው። እና ላይክ እሱም ኮምፔር እያደረገው ነበር እና እንዴት እንደሚያምር ላይክ ከተማው ምናምን በጣም ቢሩፉል ነው። ላይክ አይ ዶንት ኖ ዋት ቱ ሴይ እንደዚህ አይነት ቦታ ላይ ነው ምናምን የሆነ መኖር ድሪሙ ምናምን ደስ አይልም? ላይክ ሳቲስፋክሽኑ ኦል አባውት ቫይቭ ነው። በቃ እዚህ ጋር መተህ ምናምን በስርዓት ቺል አድርገህ የምትመለሰው የቅድሙ ንግግር ራሱ ሪግሬት እንዳደረገው እያደረገኝ ነው ታውቃለህ። እና ብቻ አይደንት ነው በትሬዲንግ ላይፍ ውስጥ እንደዚህ ይህን ያህል ላይፍ ቼንጂንግ መኒ እንዳለ እንጂ ባቅ ኖሮ እንደዚህ እንትን አልልም ነበረ። ኦኬ ጋይስ እዚህ ጋር ስንገባ ቢግ የሆነ ሊቪንግ ሩም አለን። ደስ ከሚለው ነገር ምንድነው ከጓደኞቼ ጋር ነው የመጣሁት ስራ ለመስራት እንደዛም ትሬድ ለማድረግ። እዚሁ ገንዘብ እንሰራለን፣ እዚሁ ስዊሚንግ እንሰራለን። ከታች ጂም አለ፣ አብረን የምንጫወትባቸው ጂም አለ። ጠዋት እንሰራለን። ጠዋት ላይ እንሰራለን። ስለዚህ አናቋርጠውም። ማታ አራት ምናምን ምን አለ? እራት አለ፣ ባርቢኪው አለ፣ ሼፍም አለ፣ ፕራይቬት ሼፍ። ስለዚህ የሚገርም ታይም ነው። እኔ ብዙ አስቤበታለሁ እና ላይክ ትሬደሮች በብዛት የውጭ ሀገሮችን ሆነ ስታያቸው ማለት ነው የሆነ ያህል ኮንስተንሲ ብቻም ሲሆን የሆነ ያህል በቃ መኒ ሜክስ ያደርጉ ታያቸዋል። ለግዠሪየስ ካር ምናምኖች ሲኖሩ ታያቸዋል። ነው የዚህኛው አፕሮች ደግሞ ትንሽ ወጣ አለብኝ። ላይክ
አዲስ አበባ ሀገሩ ምናምን መጥቶ ከዛ በኋላ ደግሞ አሁን ደግሞ ያለበት ስቴት ሆኖ ደግሞ ከዚህ እዚህ መጥቶ ምናምን ከዛ አሁን ያለበትን ፕራይቬት ስፔስ ምናምን ተጠቅሞ ደግሞ በቃ እዛውም እየሰራ ምናምን ላይክ ላይፍ ቼንጂንግ መኒ የሆነ ነገሮች እየሰራ ነው እና እዛ ሲፕረስ ይፕረስናል ነው ሎክዲን ለማድረግ በጣም ይመቻል። አዲስ አበባ ያለው ማለት ነው ያን ያክል አልነበረም። ያ በአማርኛ ነገር ልኝ እስቲ ሎኪን ያ በደንብ ስራ ላይ ፎከስ ለማድረግ እና ስፒድ ሁለቱም በምናይበት ሰዓት ላይ ጆን የሚሆን ኤክስ ኤስ ኤክስ ኢ ማለት ነው ይቅርታ ኤክስ ሲ ስናይፐር በምናያቸው ሰዓት ላይ በጣም የሚገርም እንትን አላችሁ ላይክ ዲቴል ቱ አቴንሽን እንዳላችሁ ያሳያል እና ግሌዝ ለማድረግ ምናምን ፈልጌ አይደለም ግን ዘወይ ኢቨን እንትን የሚሉበት መንገድ ለእኛ ያሳዩን ያለበት ላይክ አቴንሽንን ካፕቸር ያደረጉበት መንገድ ላይክ ዛስ ናይስ እዚህ ጋር ታየዋለህ እና እኔ ትሬደር አይደለም ሰው ለዛ ለትሬዲንግ የሆነ ኖሌጁ ምናምን የለኝም እሱ አሁን በጎልድ ነው እና ትሬድ እያደረኩት ከዛ 9,000 ምናምን ከዛ ኢቭን ብሬክ አደርጋለሁ ምናምን ሲል አልገባኝም ላይክ ምን ለማለት ፈልገው ነው ኢቭን ብሬክ ምናምን እነሱን ኮሜንት የምትረዱት ከሆነ እስቲ ከስር አስቀምጡት እና ወይም ቻት ጂፒቲ ላይ ሰርች አድርጉ እና ሀሳቤን ይቀጥልላቸዋል። ብሬክ ኢቭን አደርጋለሁ። ያው አሪፍ እየሄደ ነው የዛሬ ቀን። ያው አዝኛ አይደለም እያወራኝ ያለው ማለት ነው። እሺ አሁን ለማይገባው ሰው ጎልድ ነው ትሬድ ማድረገው ማለት ወርቅ ነው ትሬድ ማድረገው ስትል አዲስ ለሆነ ሰው ስለ ትሬድ ምንድን ላይክ በምን መንገድ ኤክስፕሌን ታደርግላቸዋል? ኦኬ ፎሬክስ ትሬዲንግ ማለት በጣም ትልቅ ኢንዱስትሪ ነው። ዩኒቨርሲቲ ላይ ገብታችሁት እንደምትማሩትና ፎር ኤግዛምፕል እንደ ኢንጂነር እንደ ዶክትሬት መውሰድ ትችላላችሁ። በጣም ኢዚ አይደለም። ያው ትሬዲንግ ሲባል ሰዎች አካውንት መክፈት ዲፖዚት ማድረግ እና ባይና ሴል ማድረግ ይመስላችኋል እና ከዛ ስቶፕ ይሆናሉ ቶሎ ሉዝ አድርገው። ግን በጣም ዴዲኬትድ ከሆናችሁና ከተማራችሁበት በጣም ብዙ አሴቶች አሉ። ለምሳሌ ከረንሲ ፔሮች አሉ። የሚገባበትን ነገር ያው ታውቁታላችሁ እያስባለሁ የራሴን ኮሜንታሪና ሀሳብ ለመስጠት ስለፈለግኩኝ በምታይበት ሰዓት ላይ ሁለቱም ላይክ ኤክስፕሌን በሚያደርግበት ሰዓት ላይ ኤክሲ ላይክ እንደ ትምህርት ምናምን ነገርነቱ ላይክ በጣም አዋጭ ቢሆን ኖሮ ላይክ እንደ ትምህርት ኮርስ ይሰጣል ብዬ አስባለሁ። ምን ያህሉ ሰው ነው አክቹዋሊ ፕሮፊታብል የሚለው ነገር ስናየው ኢስ ኤሪያስ ሰስከምታንስ እነዚህ ሲግናል የሚሰጡት ካልሆኑ በስተቀር ትክክለኛ ወርድ ከሆንኩኝ እስቲ ትነግሩኛላችሁ። ሲግናል የሚሰጡት ካልሆነ በስተቀር እናንተ ኮርሱ የምትሸጠው ከሆነ ነው እንጂ በብዛት ፕሮፊታብል እነዚህ ውጭ ሀገር ራሱ ያሉት እነ ቲጂአር ምናምን ማየት ትችላለህ ከፈለግ ቲክቶከሩ ማለት ነው። እሱ በጣም በፎሬክስ ላይ ነው የማውቀው እና ላይክ ማርኬቱ በጣም አንደርስታንድ እያደረጓል እና የሆነ ጊዜ ራሱ እሑድ ነው ምናምን ይዘጋ መሰለኝ ካልተሳሳትኩኝ ማለት ነው። እሱ አልተዘጋ ምናምን አልቀረም ምናምን ነገር ብሎ ብቻ ትንሽ ተናዶባቸው ነገር ነበር እና እሱም በሆነ ያህል እንትን ብሎት ነበር እና ሲያስረዱት ምናምን በቃ የሆነ ኮርስ በመሸጥ ነው በብዛት የሚያተርፉት እና ዋና ፕላኑ እሱ ከሆነ አይድኖት ነው። እሱም የራሱን የቻለ ስኪል ነው ኮርስ ራሱ መሸጥ ግን እሱ ትሬድ በሚያደርግበት በጣም ስኬታማ ከሆነ ግን ክላስ ነው ምናምን ሲል ትንሽ እሱ ነገር ስላስፈማኝ ነው። ላይክ ተምረህ ዴዲኬትድ ከሆንክ ዲሲፕሊን ስ ኤቭሪቲንግ ላይፍ ላይ መቀየር ትችላለህ። ዲሲፕሊን በጣም ትልቅ ቫሊዩ መስጠት ያለብን ነገር ቢኖር እሱ ነው። ሞቲቬሽንና ዲሲፕሊን መለየት አለብን ብዬ አስባለሁ። ግን እዚህ ጋር ትንሽ ቅር ያለኝ ነገር ቢኖር እሱ ነበረ። እስቲ ቪዲዮን ቀጥሎና ምናልባት የተለየ ነገር ካለው ከረንሲ ፔሮች አሉ፣ ጎልዶች አሉ። ለምሳሌ ኢሮን ከዩኤስዲ ጋር ፔር አድርገን ትሬድ ማድረግ እንችላለን። ጂቢፒ ዩኤስዲ አለ። አንዱን ከረንሲ ከአንዱ ከረንሲ ጋር እያጣመርን ነው ትሬድ የምናደርገው ማለት ነው። በዛ አንጻር ስፔሲፊካሊ ጎልድ አሁን ትሬድ ስታደርግ እንዴት ነው የምታደርገው? የጎልድ ዋጋ ወጣ ቀነሰ ነው ወይስ ምንድን ነው? ያ ስፔሲፊካሊ ጎልድን ትሬድ ሳደርግ ጎልድን ከዩኤስዲ ጋር ነው ፔሪዮ ነው ማለት ነው። ስለዚህ የዩኤስዲ ከረንሲ ሞር ስትሮንግ በሆነ ቁጥር ጎልድ ይወርዳል። አሁን ደግሞ ሞር ማርኬቱን አንደርስታንዲንግ ላይክ እሱም እንዳለው መሰረት ከሆነ ማርኬት ጥናት ራሱ አለው ላይክ ዝም ብለህ ገብተህ ትሬድ ማድረጉ ምናምን ትንሽ ይከብዳል። የራሳ የዛን አሁን እሱ ጎልድ ስፔሲፊካሊ የመረጠበት ሪዝን አለው ላይክ ታይሚንጉን በደንብ አጥንቶት እዛ አካባቢ ያለውን ነገር ምናምን አይቶት ነው ነገር ነው እና ምን ያህሎቻችን ነው ይሄን ነገር አክቹዋሊ አንደርስታንድ የምናደርጉት ትሬደሮች ማለት ነው። ላይክ ምን ያህሎቻችሁ ናችሁ የሚለውን ነገር እስቲ ትነግሩኛላችሁ። እኔ ሞሬዚስ ልጅ አድቫይስ የምትሰሙ ከሆነ እባካችሁ ሂድና ቪዲዮ ይሉላችሁ። በጣም አሪፍ ቪዲዮ ነው እያስባል። በጣም ሰዎች ገንዘባቸውን በጎልድ ሪዘርቭ ማድረግ ሲጀምሩና በዩኤስዲያቸው ወደ ጎልድ ሲቀይሩት የጎልድ እንትን በማለቱ ገርሞኛል። ላይክ ኢቨን ይሄ የሆነ ሰዓት ላይ ራሱ በጠቀሳቸው ላይክ ዜና ምናምን ማንበቡ ላይ ምናምን የሆነ ያህል መወጣት እንዳለበት ለዛ ነው የሆነ አሜሪካ ውስጥ የሆነ ዲፕሎማት ወይም የሆነ የእነሱ ሪዘርቭ ኤክስቼንጅ ነው ሳምቲንግ ላይ ዳት ቆይ ፎቶን አስቀምጥላችኋለሁ። እሱ የሆነ መድረክ ውስጥ እንደገባ ላይክ ስቶክ ማርኬቱ ምናምን ይሄ እንትኑ በቃ ድምጥማጡ ነገር ነው የሚጠፋው እና ላይክ እሱን በጣም በትልቅ ኢምፕሬሽን ነው የሚያዩት። ላይክ እሱን በጣም አክብረው ኤነርጂ ሰጥቶት ምናምን ላይክ ኢቨን እሱ ሰዓት ላይ የሆነ ሰዓት ላይ ብታዩት ትደነግጣላችሁ። ላይክ እሱ ሲገባ ደቂቃዎች አይፈጁም። በቃ ላይክ ከአንዳንድ ነው እንትኑ ኤክስቼንጅ የሚቀይረው እና
ይሄን ራሱ ማወቅ ምናምን ያስፈልጋል ብዬ አስባለሁ። ያው ልጁ የለኝም ዝም ብዬ ላውራበት ብዬ ነው። መጫወት እንችላለን። ቴኒስ መጫወት እንችላለን። ሳሙናም አለ ማየት እንችላለን። በዛው ሳውና አለ አይደል? ውሎ ከኤክሲ ጋር በቢሾፍቱ ያዘው ጂም ነው። ያ እዚህ ጋር ሳይክሊንግ አለ፣ ዋኪንግ አለ። ፕላስ ደግሞ እንዴት ነው ቴኒስ ላይ እንዴት ነሽ? ትችላለህ አንተ? ኧረ አልችልም። እኔ እንደጠየቀ የነበረው እና እኔ ብዙም ፕሮ አይደለም ራሽ አንዴ ነው ሁለቴ ነው ብሔራዊ ተጫዋች የማውቀው። ላይክ ብዙም እንደሱ አይነት ኦፖርቹኒቲ አግኝቼ አላውቅም። ቤቱ ግን ላይክ እናንተም እንደምታዩትን በጣም የሚያምረው በጣም ነው የሚጸዳው። ኤቭሪቲንግ አባውት ዲቴይል በቃ በስርዓት ላይክ የሆነ ነገር ታስቡ እንደተሰራ ያስታውቃል ነገር እና በጣም የሚያምረው ደስ ይላል። እናንተ ምን ታስባላችሁ? ከዚህ ጋር ወደዚህ ስትመጣ ይሄ ግሪን ኤሪያው ማለት ነው። እዚህ ጋር የተወሰነ ወርክአውት መስራት የምፈልግ ከሆነ በጣም ደስ የሚል ፕሌስ አለ። ይሄ የሚገርም ስፖርት ደስ ይላል። በጣም ደስ ይላል። እንዴት ነው ግን ቢሾፍቱ በዚህ አጋጣሚ ስፒድ ስትሪም አይተዋላ ያ እና ምን ያህል ዓለም እንደተደመመ አይተሃል በኢትዮጵያ። እስቲ ከመጣህ በኋላ ያለውን ነገር እንዴት ነው? ለስንት ጊዜ ነበር እሱ ያነሷቸው አንዳንድ ሀሳቦች ላይ እስቲ 3 ሀሳቦች ብዬ የማነሳቸውን ልጥቀስላችሁ። አንደኛ አሾስፒ በመምጣቱ ላይክ ሞስትሊ ገጽታ ግንባታ ላይ ምናምን ላይክ አሪፍ ተሰርተዋል። ላይክ በጣም ብዙ የኢትዮጵያ እንደውም ድክመቶችን አሳይቷል ብዬ ባላስብም በጣም አሪፍ ነገር ገጽታ ግንባታ አድርጓል ብዬ አስባለሁ። እሱም እዚህ መጥቶ ላይክ ያው እንደምታዩት ነው ከተማው ራሱ በጣም የሚያምረው ባክግራውንዳቸው በጣም ደስ ይላል። ሁለተኛ ማንሳት የፈለጉት ያሉት ነገር ደግሞ እነሱ የጠቀሱት ወይም ሲያወሩበት የነበረው ለምንድን ነው ላይክ አሁን አንተ እዚህ ከመጣሁ 1 ወር ምናምን ሆኖኛል ምናምን ነገር እያለው ነው እና በጣም ወድጄዋለሁ መመለስ አልፈልግም ነገር አለው እና ላይክ ትላልቅ ሰዎች ምናምን ከዚህ ሀገር መውጣት ነው የሚሻለው ነገር እያለው ነው ጃኒ አሁን በዚህ ሰዓት ላይ ነው። አዎ የስ ከዚህ ሀገር መውጣትማ ይሻላል። ላይክ እናንተ እኮ የዛ ፓስፖርት ኦር ሰምቲንግ ስላላችሁ እኮ ነው ፕሪቪሌጅ ስላገኛችሁ እኮ ነው እንጂ ላይክ እዚህ ስትረግል ለሚያደርግ ሰው ይህንን ነገር መናገር ትንሽ ይከብዳል ብዬ አስባለሁ። ምክንያቱም ኦፖርቹኒቲ ኖሮ ከዚህ ሀገር ስትወጣ አዎ ሀገር ይናፍቃል ምናምን እሱ ነው የኔ ኦፒኒየን ብዬ አስባለሁ። ከዛ ስቲም ነበረን ጋይስ፣ የሚገርም ስቲም ነበረ። አሁን ኢነርጂ ያስፈልጋል። እንታስባላችሁ ጋይስ። ከቴብሉ ላይ እንደምታዩት በጣም ብዙ ምግቦች አሉ ምናምን ነገር እና እድል ልጠቀምና እስቲ ትንሽ ሼፉ ልናገረው እኮ ብዬ እኮ ነው። ላይክ ምንድን ነው እዚህ ጋር ላይክ የቀረበው ፕሬዘንቴሽን ሞስትሊ ምንድን ነው የተፈለገ ያለው ነው። ምክንያቱም ወይ ላይክ ሜን ኮርስን አፕታይዘር እና እንትን ሊኖሩ ይችላል ኦፍኮርስ ምናምን ግን ምን ያህሉ ሰው ነው አሁን እዛ ጋር የተለያዩ ስጋ ምናምኖች አሉ። ከዛ ደግሞ ፍሩት አንደርስታንድ የሆነ አንዱን ምናምን እንደሚመርጥ ግን ፕሬፈረንስ እንትን ለማለት ነው ወይስ ዋት ምንድን ነው የተፈጠረ ያለው? ወይስ እዚህ ጋር ግሬቶች አልነበሩትም? ሼፉ ምግቡን ሰርቶ ለመቀጠል እኔ ያው አላገኘውም። ይህ ምግብ ለመብላት ቻንሱን አላገኘውም። ግን አይ ዶንት ሲ ዋይ ይህንን ምርጫ እንደመረጠ ለምንድን ነው የነዚህ ኮምቦች ይመረጣ ያሉ? ምክንያቱም ውስጥ ራሱ ዳቦ ምናምን አለ እና ይገርመኛል። ክፍለ ሀገር ያለ ሰው አዲስ አበባ ነው የምትመክረው? ያ በተለይ እንደዚህ ያንግ ኤጅ ላይ ካላችሁ ሪስክ መውሰድ አለባችሁ ብዬ አስባለሁ። አሁን ላይ ደግሞ በጣም ብዙ ኦፖርቹኒቲዎች ያሉት አዲስ አበባ ላይ ነው። አሁን ከወርክ አንጻር፣ ከኤዱኬሽን አንጻር፣ ከኔትወርክ አንጻር ብዙ ኦፖርቹኒቲዎች አሉ ምናምን እያለህ ነው ላይክ መሰለህ ብዬ ማስበው ከሱ ይልቅ ማለት ነው ከኮንፈርት ዞን መውጣት የሚባል ነገር አለ። ላይክ ካለህበት አካባቢ ካልወጣ አትለወጥም የሚል ሜንታሊቲ ነው እንጂ ላይክ አዲስ አበባ በጣም የተለየ ነገር አድርገህ አስበህ መተህ እንትን ማለት የለብህም። በቃ ቻሌንጆች አሉ። እነዛን ቻሌንጆች አብረህ ስትረግል እንደምታደርግ እንድታውቀው ነው የምፈልገው። ላይክ እዚህ አዲስ አበባ መኖር ላይክ ብዙዎቹ ፓራዳይስ አድርጎ ነው ነው ስናት ሲምፕል ላይክ እንደምታየው አይደለም። እሱም ቢሆንም የራሱ ኦፒኒዮች ስላሉት ማለት ነው እንጂ ላይክ ኢዝ ዲፊካልት እሱ ሚክስ ስላደረገው አንተ ሚክስ አድርጓሉ ሳይሆን ግን የአንተ የራስን ስትራቴጂ እና ዲሲፕሊን ቢኖርህ አሪፍ ነው። ያ ዱባይን ለመረጥክ ከኤኒ ሀገር ዱባይ ለመረጥክ ቪዛ ነው ወይስ ሌላ ነገር? ምንድን ነው ዱባይ አሪፍ ነገሩ ያ አይደለም። ቪዛው በጣም ቺፕ ነው፣ ግን ዱባይ ደስ የሚለው ነገር ከትሬደር አንጻር ያን ያክል አሁን እዚህ በጣም ኔትወርክ ይቆራረጣል ካየ ከሴኩሪቲ ዋይዝ ፕላስ ደግሞ ከሞቲቬሽን ብዙ ላይክ እንዴት ብለህ ትናገረዋለህ? ላይክ ዱባይ እኮ ነው ላይክ እዛ የተሻለ ኢንተርኔት አክሰስ ላይፍ ስታይል ኢቨን ገቨርንመንት ራሱ እንትን አይለብህም ታክስ ራሱ አይጥልብህም እና ምን ተብሎ ይወራል ላይክ ድሪም ሃውስ እዛ ላይክ እንትን ካልሆንክ ያው የእነሱ ዜጋ ካልሆንክ ኦር እዛ ካልተወለድክ በሁለቱም ሳውዲ ምናምን ካልሆነ
ላይፍ ኢዝ ጎነ ቢ ዲፊካልት ኦፍ ኮርስ። ግን ምን ትለዋለህ እንግዲህ አሁን እዚህ ሀገር እየኖረን እኮ በሀገራችን ራሱ ሀገር እንዳይኖር እያስመሰሉን ያሉት እና እዛ በባዳ ሀገር ሄዳ አትሊስት የሆነ ላይፍን እንኳን የሚቀይር ከዛ ድርሃሙንም ምኑን እየላክ እንኳን እዚህም ራሱ ቤተሰብን መቀየር ትችላለህ። እና ምንድን ነው እሺ አሁን እኮ ሀሳብ የሆነብኝ ያሉት ነገሮች እኮ እነዚህ ናቸው እኮ like እዚህ አሁን የሆነ ነገር ኤዲት ላደርግ ምናምን ይሄን ቪዲዮ ራሱ ለመስራት ትናንት ነበር ማለቅ የነበረበት ግን መብራት ጠፋና ላይክ ሞቲቬሽን የሰጠኝ በመብራት ምክንያት ብቻ አንድ ቀን ወደዚህ መጥቷል እና ምንም ኮንስታንሲን በለውም ዲሲፕሊንም በለው እዛ ሀገር ሄደህ ኖረህ ስትኖርበት ስትሰራበት ነው የሚሻለው። እና ላይክ እነሱ እኮ ስላልተረዱት እኮ ነው ላይክ አንተ ነህ የምታውቀው አንተ ያለበትን ሲቹዌሽን እና እነሱ የሆነ አሁን አሜሪካም ይሁን ወይም እሱ እንዳለበት ዱባይ የሚሆን ላይክ እዛ አንዴ ሄደህ ላይፍ መቀየር ሲጀምር የሌሎቹ ኢሹዎች ላይታዩ ይችላሉ። ምክንያቱም ኦልሬዲ መኒውን እየሰራኸው ነው ምናምን መኒ አንተ ጭንቅላት ውስጥ ኢሹ አይደለም። ላይክ ገንዘብ የሚባለው ነገር ኦልሬዲ ከጭንቅላትህ አስወጥተኸዋል። ግን ለኮመን ፎክ ለእኛ ኮመን ፎኮች ግን ገንዘብን ገና ስቲል ቢት ለማድረግ እየሞከረ ነው፣ ራሳችንን ለመለወጥ እየሞከረ ነው እና እሱ አሁን እዚህ ጋር በሚያሳየው ማለት ነው $8,000 ፕሮፊት አድርጌያለሁ እያለ ነው እና ያ በጣም ኢምፕሬሲቭ ነው። ላይክ በትናንትም ነው የሚያደርገው እና ቅድም እንደነገርኳችሁ ነው ያ ያኛው ስንት ነበረ? 9,000 ነው ነበረ። እሱ እንደዛ አካባቢ 1 ሚሊዮን 400,000 ምናምን ነገር ነው። 2 ቀን ውስጥ ምን ያህል ፕሮፊት እንዳደረገ አስቡት እንግዲህ እሱ ተቀምጦ ምንም ሳይለፋ ባደረገው ነገሮች ማለት ነው። ላይክ ራሱን እያፍታታ ምናምን በዛው ልክ ብትበላ ትችላለህ ብሏል ምናምን ዛስ ናይስ። ግን ያው ስትረግል የሚያደርግ ሰው እና ይሄ ትንሽ ይለያል ብዬ አስባለሁ። ለማንኛውም ቪዲዮውን በዚሁ ላበቃው ነው። የነሱ ቪዲዮ ገብታችሁ ይውላቸው። በጣም አሪፍ ቪዲዮ ነው። በጣም አሪፍ የሆነ ሀሳቦችን ሰጥተውናል። ምንም ምለው ነገር የለኝም። ላይክ፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። ማንኛውም ሀሳብ አስተያየት ሪኮመንድ እናደርጋለን። እባካችሁ ተባበሩኝ፣ ጨምሩልኝ። ብቻ አመሰግናለሁ እስካሁን እስከ መጨረሻ ድረስ ስላያችሁልኝ። እስከ ቀጣዩ ቪዲዮ በሰላም ሁኑ።